ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ወደ ቻናላችን ቤተሰቦች በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት የእንግሊዘኛ ፊደላትን ከባለፈው ክፍል ከክፍል 2 ጀምረን ያቋረጥናቸውን የእንግሊዘኛ ፊደላትን እንዴት አድርገን ከነምሳሌያቸው እንዴት ነው ይነበባሉ የሚሉትን ነው ይዤላችሁ የመጣሁት። ይህንን ቪዲዮ በተለይ ጀማሪ የሆናችሁ ልጆች እንግሊዘኛ መማር ለምትፈልጉ ፍላጎት ላላችሁ ጀማሪ የሆናችሁ ተማሪዎች በደንብ አድርጋችሁ ይህን ቪዲዮ እስከ መጨረሻው ብታዩት ሙሉ ውጤታማ እንደምትሆኑ እርግጠኛ ነኝ። እንግዲህ በባለፈው እንደነገርኳችሁ በቢ በሲ በዲ እና በኤፍ ምሳሌዎችን እንዴት አድርገን እናነባቸዋለን የሚሉትን ያሳየዋችሁ። ስለዚህ በዛሬው ትምህርቴ ደግሞ የማሳያችሁ ከዚህ ቀጥለው ያሉትን ይሆናል ማለት ነው። እናንተ ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንዲሁም ኦንላይን መማር የምትፈልጉ በምታዩት ስልክ ቁጥር እዚህ ታች ላይ ባለው ስልክ ቁጥራችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደነገርኳችሁ ባለፈው ቪዲዮ እንዳስተማርኳችሁ እንግሊዘኛ ፊደል ለማንበብ ወሳኝ የሆኑ ሁለት ነገሮች አሉ። እነሱም በክፍል 1 የለቀቅኩላችሁ አናባቢዎችና ተነባቢዎች የሚባሉ ኮንሶናንት ሳውንድ የሚባሉ ተነባቢዎች ናቸው። እንዲሁም ቫውል ሳውንድ የሚባሉት አናባቢዎች ናቸው። እናንተ እኒን ኮንሶናንት ቫውል ሳውንድ እና ቫውል ሳውንድ የሚባሉትን በደንብ አድርጋችሁ እንድታዩ። ከዛ ውስጥ ደግሞ ሎንግ ቫውል ሳውንድ፣ እነዚህ ቫውል ሳውንዶች በሁለት ይከፈላሉ። ስለዚህ በሁለት ተከፍለው ሲነበቡ ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ይባላሉ። ሎንግ ቫውል ሳውንድ ሆኖ የሚነበቡት መቼ ነው፣ ሾርት ቫውል ሳውንድ ሆኖ የሚነበቡት መቼ ነው የሚሉትን ነው በደንብ አድርጌ እያስተማርኳችሁ ያለሁት እና አሁን እስካሁን እያየን ያለነው በሎንግ ቫውል ሳውንድ ነው። ሾርት ቫውል ሳውንድን አላየንም። ስለዚህ አሁንም የሚያስተምራችሁ ሎንግ ቫውል ሳውንዱን ነው። እናንተ ይህን ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ጂ ምን ተብላ ትነበባለች የሚለውን በደንብ አድርጋችሁ ማወቅ አለባችሁ። ጂ ምን ተብላ እንደምትነበብ ጂ በሁለት መንገድ ትነበባለች። የመጀመሪያው ጅ፣ ሁለተኛ ደግሞ ግ ተብላ ትነበባለች። ጅ ወይም ግ። እንግዲህ ጂን በሁለት መንገድ ጂ ወይም ግ ብለን ነው የምናነባት። መቼ ነው ጂ ምንላት፣ መቼ ነው ግ ምንላት የሚለውንም እነግራችኋለሁ። እንዲሁም ኤችን ደግሞ ህ ብለን እንደምናነብ ነግሬያችኋለሁ። ጀን ጂ ብለን እናነባታለን። ኬን ክ ብለን እናነባለን። ክ። ስለዚህ ኤን ደግሞ ኤ ብለን በሎንግ ቫውል ሳውንድ ጊዜ ኤን ኤ ብለን ነው የምናነባት። ስለዚህ ጂ እና ኤ ባንድ ላይ ሲሆኑ እንደማን ነው የሚነበብ? እንደ ግ። እቺ ግን በሁለት መንገድ እናነባለን ስላልኳችሁ ጂ ወይም ግ። እንግዲህ ጂ የምትባለው መቼ ነው? ከኢ ጋርና ከአይ ጋር በምትሆንበት ጊዜ ጂ ትባላለች። ከአይ ጋር ስትሆን ግና ግ ትባላለች። ሁለት አይነት አነባብ ነው ያላት። አሁን ከኤ ጋር ስትሆን ነው ያት። እስቲ ጂ እና ኤ ባንድ ላይ ሲሆኑ ምን ይባላል? ግ። ግ ኤ ጌ እንለዋለን። ግ ኤ ጌ የሚል ድምፅ ይሰጠናል። ጌ። ህ ኤ ሄ የሚል ድምፅ ይሰጣል። ህ ኤ ሄ። ጅ ኤ ጄ። ክ ኤ ኬ። ያችሁት አሁን ጌ ሄ ጄ ኬ። እዚህ ላይ አማርኛ የምታነቡ ልጆች የጣፉለት አማርኛ የጣፉት በስህተት ነው እና ይህንን እንድታስተካክሉ ትፈልጋለሁ።
አማርኛው በስተት ነው የተጻፈው። እንግሊዘኛውን እንድትይዙት ጌ ሄ ጄ ኬ እንላለን። እስኪ አሁን በዚህ ምሳሌ ነኝ። አሁን ይሁን ግኤ ምን ይሆናል ብያችኋለሁ? ጌ ጌ ኤምን ደግሞ ምን እንላታለን? ጌ ም ጌም ጌም አያችሁት? ጌም። እሺ እችን ደግሞ ህና ኤ ምን ይሆናል? ሄ ሄ ቲን ደግሞ ት ሄ ት ሄት ሄት አያችኋት? ሄት። እሺ ጅና ኤ ምን ይሆናል? ጄ ጄ ኤልን ል ጄ ል ጄል ጄል ያችሁት? ጌም ጌም ማለት ጨዋታ ነው። እንግዲህ ሄት ሄት ደግሞ ጥላቻ፣ ጄል ማለት ጄል ጄል እስር ቤት የሚል ይሆናል። አሁን እናንተ ይህንን እየደጋገማችሁ በደንብ ማየት ነው ያለባችሁ። ጌም፣ ሄት፣ ጄል የሚሉትን አይዋችሁ። አሁን ደግሞ በኢ ደግሞ እንዴት አድርገን እናነባለን? ኢ ሲሆን መጀመሪያ አሁን ከኤ ጋር ስትሆን ያነበብን ሁሉም ከኤ ጋር። አሁን ደግሞ ከኢ ጋር ሲሆኑ ጅና ኢ ይቺ ጅ ይቺ ኢ በአንድ ላይ ጂ የሚል ድምፅ አለው። አያችሁ? ጂ ስትሉ ኢ የሚል ድምፅ አለው መጨረሻው ላይ ጂ። ህና ኢ በአንድ ላይ ሂ ሂ። ጅና ኢ ጂ ጂ። ክና ኢ ባንድ ላይ ኪ ኪ ይሆናል። አያችሁ? ጂ ሂ ጂ ኪ ይሆናል። ስለዚህ ይህንን እንደገና እስቲ በምሳሌ እንየው። ጅና ኢ ጂ፣ አረን ደግሞ ር ጂ ር ጂር ጂር። ኤች እና ኢ ምን ይሆናል? ህ ህና ኢ ሂ ብለናታል። ሂ ቲን ደግሞ ት ሂ ት ሂት ሂት። ጅና ኢ ጂ ኤንን ን ኤስን ደግሞ ስ ጂ ን ስ ጂንስ ጂንስ። ክና ኢ ምን ይሆናል? ኪ ኪ ፒ ደግሞ ፕ ፕ ኪ ፕ ኪፕ ኪፕ። አያችሁ? ኪፕ ስትሉ መጠበቅ ነው። ጂንስ ጂንስ ነው እንዳል ታውቁታላችሁ። ሂት ሂት ይቺ ደግሞ ሙቀት ማለት ነው። ጂር ጂር ማለት አስማማ እንደማለት ነው። አስማማ። እሺ አሁን ከኢ ጋር ነው ያየነው። መጀመሪያ ከማን ጋር አየን? ከኤ ጋር፣ ከዛ ከኢ ጋር። አሁን ደግሞ ከአይ ጋር ሲሆኑ ደግሞ እንዴት ተብለው ይነበባሉ የሚሉትን ደግሞ እናያለን። ጅና አይ ባንድ ላይ ሲሆኑ ግ ይቺ እንደ ግ ስለሆነች ግ አይ ጋይ ጋይ ይላል። ግ አይ ጋይ ጋይ። ህ አይ ሃይ ሃይ። ጅ አይ ጃይ ጃይ። ክ አይ ካይ ካይ። አያችሁ? ጋይ ሃይ ጃይ ካይ የሚል ድምፅ ይሰጣችኋል። አያችሁት? ስለዚህ ጋይ ሃይ ጃይ ካይ ብላችሁ ይህንን ታነቡታላችሁ። እሺ ህና አይ ባንድ ላይ ሃይ ብያችኋለሁ። ሃይ ዲን ደግሞ ድ ሃይ ድ ሃይድ ሃይድ። ጅና አይ ጃይ ብ ጃይብ ጃይብ። ክና አይ ካይ ት ካይት ካይት ነው ካይት። ሃይድ ማለት የተደበቀ ሃይድ። ጃይብ ደግሞ ተስማሚ። ካይት ደግሞ ስትሉ ጭልፊት ጭልፊት ታውቃላችሁ መቼም። እሺ አሁን ከአይ ጋር ነው ያየነው። ቀጣይ ከኦ ጋር ደግሞ እስኪ እንያቸው። ከኦ ጋር እያንዳንዱ ፊደል ከኦ ጋር ሲሆኑ ምን ተብለው እንደሚነበቡ ግ ኦ ጎ ይሆናል። ግ ኦ ጎ። ህ ኦ ሆ። ጅ ኦ ጆ። ክ ኦ ኮ ብለን እናነባቸዋለን። እየፈጠኗችሁ ከሆነ እናንተ ያው ለመፍጠን ሞከሩ። አሁን ይችን ግ ኦ ጎ በአንድ ላይ ማለት ነው። ህ ኦ ሆ
እቺ ደግሞ ጅ ነበረች፣ እቺ ኦ ነበረች፣ ጆ ይሆናል። ክ ኦ ኮ ብለን እናነባለን። ስለዚህ ጎ ሆ ጆ ኮ። ስለዚህ ግ ኦ አያችኋት፣ ጎ ቲን ደግሞ ት ት ጎ ት ጎት ጎት። ህ ኦ ምን ይሆናል? ሆ ኤልን ል ሆ ል ሆል ሆል። እሺ ጂ ኦ ምን ይሆናል? ጆ ክ ኬን ክ ብለን ስለምናነብ ጆ ክ ጆክ ጆክ። ሆል ጎት ጆክ። ያችኋል ጆክ ሆል ጎት። ደጋግማችሁ ብታዩት ቀላል ነው። ስለዚህ ጎት ማለት ፍየል ጎት፣ ሆል ማለት ደግሞ ገደል ማለት ነው። ጆክ ቀልድ ነው፣ መቀለድ ቀልድ ጆክ ይባላል። እሺ አሁን በማን ያሳየኋችሁ? በኦ ከኦ ጋራ ሲመጡ ማለት ነው። ቀጣይ ደግሞ ከዩ ጋራ ሲሆኑስ ምን ይባላል ነው። ዩ እንግዲህ ማወቅ ያለባችሁ እነዚህ አምስቱ ናቸው አናባቢዎቹ ከሁሉ ፊደላት ጋር እየሆኑ የሚያናብቡ ኤ ኢ አይ ኦ ዩ የሚባሉት ናቸው። ስለዚህ እነዚህን መርሳት የለባችሁ። አሁን ጅ ዩ ጅና ዩ ባንድ ላይ ሲሆኑ ምን እንደሚባሉ አሁን ዩን በሁለት መንገድ እንደምናነብ ነግራችኋለሁ ባለፈ። ምን ብለን እንደምናነባት ዩና ኡ ብለን እናነባለን። ኡ ወይም ዩ ብለን እናነባለን። ስለዚህ ግ ይቺ ዩ ግዩ ይሆናል። ግዩ ወይም ግኡ ጉ ይሆናል። ግዩ ወይም ጉ። እሺ ህ እና ዩ ህዩ ህዩ ወይም ህ እና ኡ ስትሆን ሁ ሁ ህዩ ወይም ሁ። እሺ እቺ ደግሞ ጅ እና ዩ ጂዩ ጂዩ ጅ እና ኡ ጁ ጁ ይባላል። እሺ ክ እና ዩ ክዩ ክዩ ወይም ክ እና ኡ ኩ ኩ። ያችሁ ግዩ ግዩ ወይም ጉ ህዩ ወይም ሁ ጂዩ ወይም ጁ ክዩ ወይም ሁ ብለን እናነባለን ማለት ነው። እስኪ ምሳሌ አሁን በእነዚህ በእያንዳንዱ ምሳሌ ስለሌለ በጅ እና ዩ ብቻ ነው ያመጣሁላችሁ። ጅ እና ዩ ጁ፣ ሲን ደግሞ ስ ጂዩ ስ ጁስ 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 ጁስ። መቼም ጁስ ታውቃላችሁ። ጁስ ጁስ ነው፣ ጭማቂ ማለት ነው ጁስ። ስለዚህ እናንተ ይህን ቪዲዮ በደንብ መከታተል ነው፣ እንዴት አድርገን ነው የምናነባቸው የሚለውን። አሁን ከኤ ጋር ሲሆኑ አሁን ጌ ሄ ጄ ኬ እንደሚባሉ ነገርኳቸው። ከኢ ጋር ሲሆኑ ጌ ግና ኢ ጊ ሂ ጂ ኪ እንደሚባል ነገርኳቸው። ከአይ ጋር ሲሆኑ ጋይ ሃይ ጃይ ካይ ይባላሉ። ከኦ ጋር ሲሆኑ ጎ ሆ ጆ ኮ እንደሚሆን ነገርኳችሁ። ከዩ ጋር ሲሆኑ ደግሞ ግዩ ወይም ጉ ህዩ ወይም ሁ ጂዩ ወይም ጁ ክዩ ወይም ኩ ብለን እንደምናነባቸው ነግራችኋለሁ። እናንተ ይህን ቪዲዮ እስከ መጨረሻው በደንብ አድርጋችሁ ማየት መከታተል ነው። ቀጣይ ደግሞ ሌሎችን ምሳሌ እንደዚህ አድርጌ በደንብ አብራርቼ ይዤላችሁ እመጣለሁ። ለዛሬ የነበረን ትምህርታችን ይመስላል። እስከዚህ ከተከታተላችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። እንዲሁም ኦንላይን መማር የምትፈልጉ እየደወላችሁ በዚህ ስልክ ቁጥር መማር ትችላላችሁ። እስከዛው ሰላም ሁኑ።